ወድጄ አላውቅም ይለኛል እና ይወደደው። የሱ መውደድ አለመውደድ በእኔ ህይወትስ ለውጥ ያመጣል? በፍጹም አያመጣም። እፉዬ ልጄ ምን ነው የተፈጠረ ችግር አለ እንዴ? ምንም አልተፈጠረም። ተይ እንጂ እፉዬ፣ እኔ አንቺን ጠንቅቄ ነው ማቀሽ። ቁርስ የበላሽው ከአንድ ሰዓት በፊት ነው፣ ግን አሁንም በንዴት እየበላሽ ነው ያለሽው። ግን ማን ያናደደሽ? ገኒ በቃ ደህና ነኝ፣ አልተናደድኩም አልኩሽ አይደል? እኔ ደግሞ በጣም ተናደሻል እያልኩሽ ነው። ልክ እንደለመድሽው ንዴትሽን በምግብ ለመወጣት እየሞከርሽ ነው። በጣም ተናድጃለሁ ከምታስቢው በላይ። የኔ ልጅ ማን አባቱ ነው አንቺን የሚያበሳጭብኝ? እሱም ሰው ሆኖ እኔ በህይወቴ ማንንም ወድጄ አላውቅም ይለኛል። ማን ነው እሱ? እፉዬ ናታን። ዛሬ እሱ ጋር ሄጄ ነበር። ከዛ ድጋሚ የቤዛን ልብ እንዳይሰብረው ነገርኩት። እሱ ግን ስለሷ ልብ መሰበር አለመሰበር ምንም ጣጣ የለውም። እፉዬ ምናልባት ድንጋጤ ላይ ወይም ደግሞ ንዴት ላይ ስለሆነ ይሆናል እኮ እንደዛ ያለው። አይ አይኑ ላይ ያየው ስሜት ግን በፍጹም ደስ አይልም። በዛ ላይ ቤዛን የሚያፈቅራት አይመስለኝም። ግን ይሄ ቤዛን እንዳይጎዳት በጣም ፈርቻለሁ። እኔ የምልሽ እፉዬ፣ ያ የማታውቂው አፍቃሪሽ እንዴት ነው? አላውቅም። አሁን ስለሱ የማስብበት ጊዜ የለኝም። ከዚህ በኋላ ፍቅርም አፍቃሪም ብሎ ነገር የለም። የምናውቀው የሚመስለን ናታን እንደዚህ ያደረገ፣ የማናውቀው ወንድ ምን እንደሚያደርግ በምን እናውቃለን? አይ እፉዬ፣ እንደዚህማ በፍጹም ማሰብ የለብሽም። በቃ አሁን ብቻዬን መሆን እፈልጋለሁ። እንደዛ ከሆነማ አምጪ ምግብ ልጨምርልሽ። አዎ በደንብ ጨምሪልኝ፣ እርቦኛል። በይሽ እንግዲህ በተናደድሽ ቁጥር በልተሽ ያው እንደኔ ድብልቅልቅሽ ወጥቶ ይቀመጣል።